ናችሁ ወይ? ዛሬ ያው እዚህ ላይ እንደምታዩት ሐዋሳ ዩኒቨርሲቲ ይላል እንጂ ለሁሉም ዩኒቨርሲቲዎች ይሰራል። ለምሳሌ እኔ የተማርኩት አዲስ አበባ ዩኒቨርሲቲ ነው እና ይሄ ግን ቤስት ሾርት ኖት ነው ስላገኘሁት ነው። በተለይ ደግሞ ኤግዚት ኤግዛም ላለባችሁ እና አሪፍ ግሬድ ለመስራት የምታስቡ ተማሪዎች ፕሮሲጀራሎችን እዚህ ላይ የምናይ ይሆናል ማለት ነው። እኔም ኤግዚት ስፈተን በጣም ነው ይሄንን የተጠቀምኩበት። ስለዚህ በደንብ ተከታተሉ ዘንድ እጋብዛለሁ ማለት ነው። እንግዲህ ለግሬዳችሁም ስለሚጠቅማችሁ የምትማሩ ገና ተማሪ የሆናችሁ ልጆች ያልጨረሳችሁ 5ኛ ዓመት ያልሆናችሁ ልጆች ብታደምጡኝ በጣም ትጠቀሙበታላችሁ ማለት ነው። ስለ ፕሮሲጀራሎች ነው እዚህ ላይ የምናየው ማለት ነው። እንግዲህ መጀመሪያው ፓርት ላይ ማን አለ? ሶሪ እዚህ ጋር ቆዩ። ቪውን በሪዲንግ ቪው ላድርግላችሁ እዚህ ላይ እንደዚህ ላድርገው እና ከዚህ ላይ እንደምታዩት አንደኛ ላው ኦፍ ሲቪል ፕሮሲጀር አለ። ላው ኦፍ ሲቪል ፕሮሲጀር 2 እና 1 እና 2 አሉ። ከዛ ክሪሚናል ፕሮሲጀር የሚባል አለ። ኤቪደንስ እና ኮንፍሊክት ኦፍ ሎውስ፣ አፕሌት አድቮካሲ የሚባል አለ። አድቮኬሲ የሚባል አለ። ፕሪትሪያል ስኪልስ ኤንድ ትራያል አድቮኬሲ የሚባልም አለ። እነሱ እናያለን። ኤግዚት ኤግዛም እና መልሳቸውንም እናያለን ማለት ነው። እንግዲህ ያው ከዚህ ላይ ፔጁ እንደምታዩት 391 ስክሪን ነው ያለው እዚህ ላይ እንደምታዩት። ስለዚህ የተወሰነ ጊዜ ሊፈጅ ስለሚችል በሁለት ሶስት ልንከፍለው እንችላለን ይሄን ቪዲዮ ማለት ነው። ኦኬ እሺ እንትን ለማድረግ ያክል እስኪ ሰፋ እንዲልልን እንሞክር አንዴ። ቆይ እሺ ሶሪ በጣም የት ጋር ነበርኩኝ? ኤግዚት ሞጁልስ። እሺ ኤግዚት ሞጁልስ ውስጥ ነው አይደል? እዚህ ጋር ነበር። ፕሮሲጀራል ሎው ሾርት ኖት ፎር እዚህ ጋር ነበረ እየከፈተልን ነው። እሺ እንግዲህ እንደምታዩት እዚህ ላይ ተቀምጦልናል ማለት ነው። ሰፋ ላድርግላችሁና እንቀጥል ማለት ነው። እሺ ይሄን ካየን በኋላ እንግዲህ መጀመሪያ ኢንትሮዳክሽኑ ላይ ነው የምንገባው። ኢንትሮዳክሽኑ ላይ ሰብስታንሲቭ ቨርሰስ ፕሮሲጀራል ላውስ ሲግኒፊካንስ ይላል። የሰብስታንሲቭ እና የፕሮሲጀራል ልዩነት እዚህ ላይ የምናይ ነው የሚሆነው። አመንግ ዘ ቫሪየስ ዌይስ ኦፍ ክላሲፋይንግ ሎዎችን ከምንከፍልባቸው መንገዶች ውስጥ ዋን ኢንቮልቭስ ሜኪንግ ኤ ብሮድ ዲስቲንክሽን ቢትዊን ሳብስታንቲቭ ኤንድ አድጀክቲቭ ሌጋል ሩልስ ወይም ደግሞ ሳብስታንሲቭ ወይም ደግሞ ፕሮሲጀራል የምንላቸው አድጀክቲቭ የሚባሉ ፕሮሲጀራሎች ናቸው የሚለው እንዳትረሱ እሺ። እና አድጀክቲቭ ሩልስ አር ኢንተርን ሰብዲቫይድድ ኢንቱ ፕሮሲጀራል ኤንድ ኤቪደንስ ተብሎ ደግሞ በሁለት ይከፈላሉ። ምኖች? አድጀክቲቮች። መጀመሪያ ሳብስታንቲቭ እና አድጀክቲቭ ብለን ከፈልን። ከዛ ደግሞ አድጀክቲቮችን በተለምዶ ብዙ ጊዜ ፕሮሲጀራል ብለን ነው የምንጠራቸው። ግን አድጀክቲቭ ሁለት ነገሮችን ነው የሚይዘው። ማንና ማን ተብሎ ፕሮሲጀራል እና ኤቪደንስ ሎውስ የሚባሉትን ይይዛል ማለት ነው። እንግዲህ ሰብስታንቲቭ ሎው ፎር ዘ ሞስት ፓርት ዲፋይን ራይትስ ዲዩቲስ። አያችሁ ዲፋይን ነው የሚያደርገው፣ መግለጽ ብቻ ነው። እንዴት እንደሚሰሩ ሳይሆን ዲፊኒሽናቸውን ብቻ ነው የሚገልጸው ማለት ነው። ዲፊኒሽናቸውን ብቻና ብቻ ነው የሚገልጸው የሚለውን እንዴት ይዙልኝ ማለት ነው። ኦኬ ሌላ ምን አለ መሰላችሁ እዚህ ላይ ዲዩቲዎችን፣ ፕሪቪሌጆችን እና ሊያቢሊቲ ኦፍ ፐርሰንስ ኤንድ ሴት አውት ሬጉላቶሪ ኖርምስ። ሬጉላቶሪ የሆኑ ኖርሞችን ሴት አውት ያደርጋል። ፎር ዘ ሙቹዋል ሪሌሽንስ ኢን ዜር ኦርዲናሪ ኮርስ ኦፍ ላይፍ። እንግዲህ በቃ ዲፋይን ያደርጋል በሚለው ነው እንድትይዙት የምፈልገው። ሌላው እና ሁለተኛው እዚህ ጋር ደግሞ ሳብስታንቲቭ ሎው ሲክ ቱ አቮይድ ዲስፒዩትስ ቢትዊን ኤንድ አመንግ ኢንዲቪጁዋልስ ኤንድ ግሩፕስ ኢን ሶሳይቲ። እንግዲህ ሰብስታንቲቭ ሎዎች ምን አቮይድ ለማድረግ ያገለግላሉ? ዲስፒዩቶችን በማንና በማን መካከል፣ በእያንዳንዱ በግለሰቡና በማህበረሰቡ መካከል የሚለው እንዴት ይዞልኝ ነው። ዘይ ኢንቴንድ ቱ አቺቭ ዚስ ባይ ኬርፉሊ ሊሚቲንግ ዜር ሬስፔክቲቭ ሌጋል ስፔርስ ይላል። እንግዲህ ሊሚት በማድረግ ስፔራቸውን ምን ለማድረግ ይጠቅማሉ ነው የሚለው፣ የሆነ ጎልን አቺቭ ለማድረግ ይጠቅማሉ ነው የሚለው። በመጀመሪያ ፕሪዲፋይኒንግ ዜር ራይትስ ኤንድ ኮረስፖንዲንግ ዲዩቲስ፣ መብትና ግዴታ ነው። ሞስት ኦፍ ዘ ታይም ትኩረት የምናደርገው ሳብስታንቲቭ ላይ ሲሆን ማለት ነው። ለምሳሌ እንደዚህ የሆነ ጥፋት ካጠፋ ትቀጣለህ አይነት ነገር ማለት ነው። ፕሮሲጀሩ ግን እንዴት ነው የምትቀጣው ምናምን የሚለውን አይገልጹም እነዚህ ሳብስታንቲቮች ብዙ ጊዜ ማለት ነው።
እና ፕሮሲጀር ላይ ግን ስንመጣ በደንብ አሳያችኋለሁ። ሲቪል ቨርሰስ ክሪሚናል ፕሮሲጀር የሚባል ደግሞ አለ። የሲቪል እና የክሪሚናል ፕሮሲጀር የሲቪል እና የወንጀል ማለት ነው ፕሮሲጀር ይለያያል እንደምታውቁት። ዘ ሜጀር ዲስቲንክሽን ቢትዊን ዘ ቱ ላይስ ኢን ዲግሪ ኦፍ ግራቪቲ ኦፍ ኢቪልስ አያችሁት። the risk or the act that is happen on a person እሱ ነው የሚለያቸው ግራቪቲው ነው። እሺ ግራቪቲ ሚንስ ዲግሪ ነው ዲግሪው ነው የሚለያቸው። involved in the eventual consequences wherein the severe ones are placed in the category of crimes አያችሁት። በጣም ትልቅ የሆነው ጥፋት ክራይም ውስጥ ይመደባል። አነስተኛ ጥፋት የሚባለው ደግሞ ምን ውስጥ ነው የሚመደበው? ሲቪል ውስጥ ማለት ነው። these crimes are more serious and sufficiently injurious to the public as compared to civil wrongs which affect only the private victim። እንግዲህ ክሪሚናል ላይ ስትማሩ ክሪሚናል ሎ ላይ ስትማሩ የምታስታውሱ ከሆነ ክራይም የፐብሊክ ነው ተብሎ ነው የሚጠራው። አንዱ ሰው ለምሳሌ አንድ ሰው በጥይት ቢያቆስለው ምንድነው ይሄ ፐብሊኩን እንደጎዳ ነው፣ ፐብሊኩ ላይ ጉዳት እንዳደረሰ ነው። አንዱ ሰው ብቻ እንደጎዳው ሳይሆን ማህበረሰቡ እንደጎዳ ተደርጎ ነው የሚወሰደው ማለት ነው። ስለዚህ ፐብሊክ ነው ሞር። ይሄኛው ግን ሲቪል ሲሆን ግን ዲግሪ ኦፍ ሰቨሪቲ ወይም ደግሞ ጉዳቱ አነስተኛ ስለሚሆን ኢንዲቪጁዋሉ ላይ ነው ትኩረት የምናደርገው የሚለው እንድትይዙልኝ ነው። in some the crime is an offense against a community as a whole አያችሁት። ክራይሙ የተፈጸመው against the community as a whole ሁሉንም እንደጎዳ ተደርጎ ነው የሚታሰበው ማለት ነው። for which the offender is held criminally liable and faces penal sanction ቅጣት ይጠብቀዋል ማለት ነው። The civil wrong on the other hand civil wrong የምንለው ግን is an infringement of legal interests of private individuals ያያችሁት። ፕራይቬት የሆኑ ኢንዲቪጁዋሎችን ሌጋሊ ኢንፍሪንጅ ስናደርግ ወይም ደግሞ ስንጥስ የሆነ ህግ ስንጥስ ነው። and is redressable principally through reparation of damage የጉዳት ካሳ በመክፈል ይካካሳል ማለት ነው። ለምሳሌ አንዱ ሰው በሽጉጥ ተመትቶ ቢሞት ይመለሳል? አይመለስም። ስለዚህ እሱ ክራይም ይባላል። ይሄኛው ግን በዳሜጅ ለምሳሌ የሆነ እንትን ቢጣስ የሆነ ኮንትራት ቢጣስ ለምሳሌ 10,000 ብር የዛሬ ወር እሰጥሃለሁ ይሄን ካደረክልኝ የሚል ኮንትራት ቢኖርና ያ ኮንትራት ቢጣስ ሪፓሬሽን ኦፍ ዳሜጅ ለምሳሌ ብሩን አልከፍልም መልሼ አልከፍልም ቢል ያ ሰውዬ ምን ሊሆን ይችላል ማለት ነው? ሪፓሬሽን ኦፍ ዳሜጅ ተብሎ እንትን ሊል ይችላል ማለት ነው። ወይም ደግሞ ካሳ ተቀብሎ ወደ ነበረበት ሊመለስ ይችላል። የተገደለ ሰው ግን አይመለስም። ወይም ደግሞ ጉዳቱ ከፍተኛ ሆኖ አካሉ የጎደለ ሰው አይመለስለትም ማለት ነው። that is the difference። ኦኬ ሌላ እስኪ ሌላ ጥያቄ ምናምን ማንኛውንም አይነት ጥያቄ ወይ ማስተያየት ሲኖራችሁ እስኪ እንትን ላይ የቴሌግራም ቻናሌን 5000 ምናምን ሜምበር ያለበትን ቻናል አስቀምጫለሁ። ኮሜንት ወይም የሀሳብ መስጫው የዚህ ቪዲዮ የሀሳብ መስጫው ኮሜንት ላይ መጀመሪያው ላይ ፒን አድርጌ መጀመሪያ ላይ አስቀምጫለሁ። እሱ ገብታችሁ በማየት ማግኘት ትችላላችሁ የሚለውን ላሳውቃችሁ ፈልጋለሁ። 5000 ምናምን ተማሪዎች አሉበት። ሌላው the jurisprudential grounds for the establishment of civil and criminal liability የሚባሉትን እናያለን። እንግዲህ the basis of remedial liability is to be found in legal maxim ubi jus ibi remedium ይባላል። which means where there is a right there must be a remedy። መብት ካለ ሬሜዲ ይኖራል እንደማለት ነው። መብት ካለበት ቦታ ሬሜዲ ይኖራል። taking into consideration the bare act irrespective of the intention of the wrongdoer intention of wrongdoer ምን ሳያደርግ ሳያማክል ማለት ነው። ምን አይነት ኢንቴንሽን ያለው ሚለውን ኬር ሳናደርግ መብት ካለን ጉዳት ከደረሰብን ለምሳሌ መብት እስካለን ድረስ ይሰጣናል ሬሜዲ ሚለውን እንድታዩ ነው። on the other hand ግን the fundamental rule underlying penal liability is contained in jural dictum actus non facit rem nisi means Syria ይባላል which means that a mere act does not amount to crime unless it is accompanied by guilty mind። አያችሁት። ለምሳሌ እናንተ ሳታስቡ ምንም ሳታስቡ የሆነን ሰው በቃ አይደል ሳታስቡ የሆነን ሰው ብትጎዱት ክራይም ነው፣ ግን ደግሞ ነፃ የምትወጡበት ብዙ አጋጣሚ አለ። ምክንያቱም ማይንዳችሁ ጊልቲ አይደለም ዊዛውት ኢንቴንሽን ነው፣ በጉድ ፌዝ ነው፣ ዝም ብላችሁ ሳታስቡ ማለት ነው።
እና ይሄ ነው የሚለው ሚር አክት ድርጊቱ መፈጸሙ ብቻ ክራይም ነው ሊያስብለው አይችልም። እሱን ክሪሚናል ሎው ላይ ስትማሩ በደንብ ተረዱታላችሁ። በደንብ አስተማሪው በደንብ ጠይቁት። ዛት ኢዝ ዋን ኢዝ ሄልድ ክሪሚናል ሊያብል ኦንሊ ፎር ዘ ሮንግፉል ኮሚሽንስ ኦር ኦሚሽንስ ፎር ዊች ኢት ሃዝ ኢዘር ዊልፉሊ ኦር ኔግሊጀንትሊ ይላል። ዊልፉሊ በፈቃደኝነቱ ወይም ደግሞ ዝም ብሎ ሳያስበው ኔግሊጀንት በሆነ ወይም ደግሞ በግድ የለሽነት ክሪሚናል ቢሰራ ነው ሊሆን የሚችለው እንጂ ምንም ሳያስብ በንጹህ ልቦና እንትን ካደረገ ክራይም ሊመጣበት አይችልም የሚለው እንዴት ይዙልኝ ነው። ዲፌንስ ላይ ትማሩታላችሁ። ክሪሚናል ሎው ዲፌንስ ላይ ኦን ዘ አዘር ኢን አዘር ወርድስ ክሪሚናል ሊያቢሊቲ ኢንቫሪያብሊ ሪኳየርስ ሞራል ጊልት ኢንቴንሽን እና ኔግሊጀንስ ሊኖሩ ይገባል ማለት ነው። እና ደግሞ አክት ሊኖር ይችላል ወይም ደግሞ ነን አክት ለምሳሌ ሚድን የነበረውን ሰውዬ አክት ባለማድረጋችሁ ምክንያት ቢሞት ወይም ደግሞ ዝም ብላችሁ ኔግሊጀንትሊ ብትተውትና ቢሞት እሱ ትልቅ ክራይም ነው የሚሆንባችሁ ማለት ነው። እሺ እንቀጥል። ሌላ ጀነራሊ ስፒኪንግ ኦል ሌጋል ዲስፒዩትስ ቢፎር ኤ ኮርት ኦፍ ላው አር ዘስ ኢዘር ዋን ኦፍ ሬሜዲያል ኦር ፔናል ኢን ኔቸር። እንግዲህ ዲስፒዩቶች በአብዛኛው ኔቸራቸው ወይም ሬሜዲያል ናቸው። ሬሜዲ ወይም ካሳ ይገባኛል ወይም ደግሞ ጉዳት ደርሶብኛል ስለዚህ ፔናልቲ ይድረስበት የሚባሉ ናቸው። ከሁለቱ አይወጡም በአብዛኛው። ኤንድ ሲቪል ፕሮሲጀር ኢዝ ኒድለስ ቱ ሜንሽን a set of rules employed in the disposition of civil cases while criminal procedure is by the same technique meant to govern the steps for penal protection። እንግዲህ ሬሜዲ ስትቀበሉ ወይም ካሳ ስትቀበሉ የምትጠቀሙት ሲቪል ፕሮሲጀርን ሲሆን እንትን ደግሞ የምትጠቀሙት ክሪሚናል ፕሮሲጀርን ደግሞ ለማሳሰር አንድን ሰው ለብዙ ዓመት ለማሳሰር የምንጠቀመው ክሪሚናል ፕሮሲጀር ነው ማለት ነው። The specific areas of implementation of procedural laws ሁለቱ procedural laws on the one hand obviates the scope of application of civil procedure, on the other hand brings into picture into the need to draw distinction between the civil and criminal case ይላል። ይሄ ብዙ ኮንሴፕት የለውም። እንግዲህ ወደ ዋናው ሐሳባችን እንምጣ። ይሄን ያህል ካልን the first factor relates to nature of parties instituting the legal action ምን አይነት ፓርቲዎች ናቸው ያሉት የሚለውን ነው መጀመሪያ የምናየው። በሲቪል ኬዝ ጊዜ ናቹራሊ ምንድነው ሊኖር የሚችለው ፕራይቬት ፐርሰኖች ነው። በፕራይቬት ፐርሰኖች ነው ኢኒሺየት የሚደረገው። ክስ የሚቀርበው በማን ነው? በግለሰቦች ደረጃ ነው። ምን ለማድረግ ሪድረስ ወደ ለማስመለስ የሆነ ሮንግፉል የሆነ አክት ሲፈጸምበት ማለት ነው ለማስመለስ ወይም ደግሞ ካሳ ለመቀበል ሊሆን ይችላል። እንደ ጉዳዩ ይለያያል የሚለው እንዲይዙ ነው። ሌላው ደግሞ አኮርዲንግሊ ፓርቲስ ኢንቮልቭድ ኢን ሲቪል ኬዝ ካን አፒር ኢን ኢዘር ኦፍ ዘ ፎሎዊንግ ወይ በዚህ ምክንያት መሰረት ሊቀርቡ ይችላሉ። አንደኛ ፊዚካል ፐርሰን አጌንስት አናዘር ፊዚካል ፐርሰን አንዱ ሰው ከሌላው ሰው ሊቀርቡ ይችላሉ። ሁለተኛ ደግሞ ፊዚካል ፐርሰን አጌንስት ሌጋል ፐርሰን አንዱ ሰው ከሌላ ሌጋል ፐርሰን የምንለው ተቋማት ምናምን ሊሆኑ ይችላሉ። ባይዘው ሌጋል ፐርሰን አጌንስት ሌጋል ፐርሰን አንዱ ተቋም ከሌላው ተቋም ጋር ሊፋለም ይችላል ማለት ነው። ይሄን እንድትይዙልኝ ነው። ሶስት ነገሮች ነው። ሰው ከሰው፣ ሰው ከተቋም፣ ተቋም ከተቋም ጋር። እሺ this occurs when it acts in and exercise its private capacity when it acts in and exercise its private capacity በፕራይቬት ካፓሲቲ አክት ሲያደርግ ማለት ነው። ማን ሌጋል ፐርሰን በፕራይቬት ካፓሲቲ አክት ሲያደርግ a government is said to have acted in its private capacity when it engages in matters typically undertaken by individuals። እንግዲህ ገቨርንመንትም እንደ ሌጋል ፐርሰን ሆኖ አክት ሊያደርግ ይችላል የሚለው እንድትይዙልኝ ነው። in criminal case nonetheless the parties are commonly the state። አያችሁት ፓርቲዎቹ በክሪሚናል ኬዝ ሰዓት ምንድናቸው? እዚህ ላይ እንደምታዩት ፓርቲዎች ስቴት ናቸው ማለት ነው። ሪፕሬዘንትድ ባይ ፐብሊክ ፕሮሲኪዩተር በፐብሊክ ፕሮሲኪዩተር ነው እዚህ ላይ እንደምታዩት ወይም ደግሞ በአቃቢ ህግ። አቃቢ ህግ ማለት ምንድነው? እንግዲህ ክስ የሚያቀርብ ማለት ነው። ሲምፕሊ ዳኛው ፊት ቆሞ ክስ የሚያቀርበው ማን ነው? አቃቢ ህግ ነው። የሆነ ጥፋት ሲሰራ ለምሳሌ አንዲት ሴት ልጅ ብትደፈር አቃቢ ህግ ነው ሊከስ የሚችለው የሚለው እንዴት ይዞልኝ ነው። ዩዥዋሊ ኢን ፕሌንስ ኦፍ ፕሌንቲፍ አይደለም ሄዶ የሚከሰው ወይም ደግሞ የተበደለው አካል አይደለም ሄዶ የሚከሰው። የተበደለው አካል ለፖሊስ መረጃ ይሰጣል፣ ፖሊስ ለአቃቢ ህግ መረጃ አሳልፎ ይሰጣል። አቃቢ ህግ ደግሞ ክሱን ያቀርብና የሚገባውን ያህል ቅጣት እንዲሰጥ ያደርገዋል ማለት ነው። ኤንድ አን ኢንዲቪዥዋል ሰስፔክት ወይም በዲፌንዳንቱ allegedly
allegedly committed a penal offense እንግዲህ ምንድነው አቃቤ ሕጉ ነው ዋናውን ስራ የሚወጣው የሚለው ወይም ፐብሊክ ፕሮሲኪዩተር የሚባለው እሱ ነው ዋናውን ስራ የሚወጣው የሚለው እንዴት ወስዱልኝ ነው the relief demanded in civil case is mostly the payment of money or is usually to be assessed in monetary values ይላል relief demanded in a civil case is mostly the payment of money or is usually to be assessed in monetary values ይላል እንግዲህ ሪሊፍ ማለት ካሳው ነው የምትቀበሉት እንትን ነው ይገባኛል ብላችሁ የምትጠይቁት ጥያቄ ነው ሪሊፍ የሚባለው ለምሳሌ 10,000 ብር ነው በደሌ በ10,000 ብር ይከፈለኝ ብላችሁ ጥያቄ የምታቀርቡት ሄዳችሁ ፍርድ ቤት ላይ ሪሊፍ ይባላል እሱ ሪሊፍ demanded in civil case is mostly payment of money በአብዛኛው ጊዜ ብር ይሰጠኝ ነው ጥያቄው ማለት ነው in exceptional case ግን በአንዳንዴ ግን ምን ሊፈጠር ይችላል ስፔሲፊክ ሪሊፍ ለምሳሌ ፐርሰናል ፐርፎርማንስ ፎር ፎርስድ ፐርፎርማንስ እንዲሰጥ ልትጠይቁ ትችላላችሁ ማለት ነው ስፔሲፊክ ሪሊፍ ወይም ደግሞ ፐርሰናል ፐርፎርማንስ እና ፎርስድ ፐርፎርማንስ እንደዚህ ይደረግልኝ ይፈጸምልኝ ይሄ ኮንትራት ብላችሁ ልትጠይቁ ትችላላችሁ ማለት ነው ለምሳሌ restitution or delivery of goods የሆነ ዕቃ እንዲመጣላችሁ በግድ ፍርድ ቤቱ አዞ እንዲያስመጣላችሁ ልታስደርጉ ትችላላችሁ court entertaining civil litigation cannot in principle impose sanction depriving part of his personal liberty such as order of detention ምናምን አያዝም በአብዛኛው ጊዜ in principle ነው የሚለው or of his life as in the case of death penalty ደግሞ እንዲገደልም in principle አያዝም ነው የሚለው ማለት ነው nonetheless one who either refuses to furnish security for appearance while in case is pending or fails without good cause to satisfy a decree may exceptionally be detained in civil prison for a period not exceeding 6 months እንግዲህ ሪፊውዝ ያደረገ ሰውዬ ቅጣት ይጠብቀዋል ነው የሚለው አልሰማም አልታዘዝም ካላችሁ የሚደረገውን የምትጠየቁትን ነገር እስከ 6 ወር ያልበለጠ ጊዜ እንትን ልትሉ ትችላላችሁ ማለት ነው ልትታሰሩ ትችላላችሁ ምናምን የሚል ኮንሴፕት አለው on the other hand the overall purpose and aims for initiating a criminal case is the maintenance of peace and order of general public by primarily punishing the law breaker ይላል እንግዲህ ክሪሚናል ኬዝ ሞር እንትኑ ኤም ወይም አላማው ምንድነው ፒስ እና ኦርደር ማምጣት ነው ወይም ደግሞ ለማህበረሰቡ ለጄኔራል ፐብሊኩ ምን ማምጣት ነው ሰላምን ማስፈን ነው ምን በማድረግ ፓኒሺንግ ዘ ላው ብሬከር ህግ የጣሰን ሰው በመቅጣት ማለት ነው ወይም ደግሞ ኦፌንደር የሚባላል በሌላ አባባል ይሄን ኦፌንደር ፔናላይዝ በማድረግ በመቅጣት ማለት ነው በሲቪል ፕሮሲጀር ግን ይለያል a method employed in the initiation and disposition of such civil disputes moreover the parties are at liberty to negotiate over their disputes even while the case is still pending እንግዲህ በሲቪል ፕሮሲጀር ጊዜ መታረቅ ይችላሉ የተጣሉ ሰዎች እነዛ በኮንትራቱ ወይም በሆነ ነገር የተጣሉ ሰዎች ፍርዱ የፍርድ ሂደቱ ክርክር ላይ ያለ ወይም ደግሞ ፔንዲንግ እንለዋለን በሂደት ላይ ያለ ክርክራቸው በሂደት ላይ ያለ በሽማግሌ መታረቅ ይችላሉ ማለት ነው በክሪሚናል ግን ሳንክሽን አይቀርለትም ያስው እየታረቃል ታረቀ ተብሎ ጉድ የለም ፐብሊክ ፕሮሲኪዩተር ስለሆነ ኬዙ ያቆምም ማለት ነው ኬዙ ይግድ በቃ ቤተሰቦቹ ለምሳሌ አንዱ ሰው ቤተሰብ የሌላውን ሰው ቤተሰብ ቢገል ታረቁ ተብሎ ቤተሰቦች ደግሞ በሽማግሌ ቢታረቁ ታረቁ ተብሎ ቅጣቱን አያመልጥም ማለት ነው ጥፋት አጥፊው በዚህ በሲቪል ጊዜ ግን በቃ ያቆማል ፔንዲንግ የሆነው ኬዝ ያቆማል እነሱ ከተስማምተው ብሩን ከተመላለሱ ኬዙ ይሰረዛል ማለት ነው ይሄ እንዴት ይዙልኝ ነው and have it withdrawn from court at any time በማንኛውም ሰዓት ሊወጡ ይችላሉ ነው የሚለው before the final judgment is rendered የመጨረሻው ውሳኔ ሳይሰጥ መውጣት ምናምን የሚችሉት in contrast to this a criminal case are not subject to such alternative dispute settlement mechanism ወይም ደግሞ ADHR ምንላችኋል እንትን alternative dispute settlement mechanism ወይም settlement resolution ምንላቸው እነዚህ አይሰሩም ክሪሚናል ላይ ማለት በሽማግሌ በመስማማት ምናምን አይመለስም ክሪሚናል ላይ ማለት ነው ክሪሚናል በፍርድ ሂደት ነው This means the matter lies exclusively within and is done under the power of the prosecution officers irrespective of the negotiation and agreement. አያችሁ negotiation ቢኖር ባይኖር ጭንቅ የለውም እዚህ ላይ በቃ
ብትስማሙ ባትስማሙ አያገባውም። ምክንያቱም ወንጀል ስለሆነ ማለት ነው፣ የወንጀል ጉዳይ ስለሆነ። ሌላውና በጣም ወሳኙ ነገር ደግሞ the purpose of civil procedure vis-a-vis fundamental procedural rules ምንድን ነው ጥቅሙ? ምንድን ነው የሲቪል ፕሮሲጀር ጥቅሙ የሚለው እናያለን። ፕሮሲጀር ሜይ ቢ ኮንሲደርድ አስ ሚንስ ቱ አን ኢንድ ኖት ኢንድ ኢን ኢትሰልፍ። አያችሁት? ሚንስ ቱ አን ኢንድ ሳብስታንቲቭ ኢንድ ነው በራሱ። ይሄኛው ግን ሚንስ ቱ አን ኢንድ ነው። ፕሮሲጀር ማለት እኮ ለምሳሌ መንገድ ማለት ነው። አንድ ቦታ እንድትደርሱ መንገዱ የሚያሳያችሁ መንገድ ማለት ነው። ለምሳሌ ከዚህ ከ4 ኪሎ ወደ ፒያሳ ለመሄድ ብፈልግ 4 ኪሎ ተነስቼ እስከ ፒያሳ የሚሄድበት ሚንሱ ነው ይሄ ሲቪል ፕሮሲጀር የምንለው። መጨረሻ ላይ ስትደርሱ ደግሞ ሳብስታንቲቭ ይሆንላችኋል ማለት ነው። ይሄ እንዴት ይዙልኝ ነው? as stated earlier, procedure essentially exists to ensure the proper enforcement of rights and duties arising from substantive laws ይላል። ሌላው ደግሞ fair hearing or of a suit ወይም ደግሞ impartiality of courts ወይም በቃ በትክክል መስማት እንዳለባቸው ነው። እዚህ ላይ ፍርድ ሲሰጥ ኮርቶች ፍርድ ሲሰጡ በትክክል ፕሮሲጀሩን ተከትለው ሁሉንም ነገር በደንብ ተከትለው መሆን እንዳለበት የሚያወራ ነው። እዚህ ውስጥ ደግሞ አንደኛ ኒውትራሊቲ ኦፍ ፕሪሳይዲንግ ጀጅ የሚል አለ። ኒውትራሊቲ ማለት ገለልተኝነት እንደማለት ነው። እሺ ገለልተኛ መሆን እንዳለበት ነው እዚህ ላይ የሚያወራው። ስለ ገለልተኝነት ብዙ ነገር ይባላል። ገለልተኝነት ማለት ኢምፓርሻል መሆን፣ ኦብጀክቲቭ መሆን ይገባል። ፕሬጁዲስ ወይም ጥላቻ ሊኖረው አይገባም የሚለውን ነው በዋናነት የሚያሟላው ማለት ነው። እንግዲህ ኢምፓርሻሊቲ ፊውቸሮች አሉት፣ ሁለት ፊውቸሮች። እነሱም ሳብጀክቲቭ ኢምፓርሻሊቲ የሚባል አለ። እዚህ ውስጥ ደግሞ ማን ያለው ሳብጀክቲቭ ኢምፓርሻሊቲ እና ኦብጀክቲቭ ኢምፓርሻሊቲ የሚባል አለ። ኦብጀክቲቭ ኢምፓርሻሊቲ የሚባል አለ። ሳብጀክቲቭ ኢምፓርሻሊቲ እና ማን ያልኳችሁ ኦብጀክቲቭ ኢምፓርሻሊቲ ሁለት አይነት ፊውቸሮች አሉት። እዚህ ላይ እንደምታዩት መጨረሻዋ ፔጅ ላይ እዩልኝ አንዴ። እስኪ መጨረሻዋ ፔጅ ላይ ስትመጡ there are two attributive features of impartiality ይላል። the first feature is subjective impartiality which refers to the impartiality of judge himself and second is objective impartiality ዳኛው impartial መሆን እንዳለበት ራሱ ማለት ነው። Objective impartiality of the tribunal appears to be interested in the case and that should distinguish him from the acting in that capacity ይላል። ይሄኛው ደግሞ ትሪቢዩናሉ ማለት ነው። ይሄኛው ጀጁ ነው፣ ይሄኛው ደግሞ ትሪቢዩናሉ። impartiality of judge ከሆነ himself subjective ይባላል። ትሪቢዩናሉ ከሆነ ደግሞ እንትን ይሆናል ማለት ነው፣ ኦብጀክቲቭ ይሆናል። የሚሉትን እንዲትይዙ ሞር ኤግዚት ላይ ምናምን እንደዚህ ሊመጣባችሁ ስለሚችል ይሄን በደንብ መያዝ አለባችሁ የሚለውን ላሳስባችሁ እፈልጋለሁ ማለት ነው። ያው ጥያቄ ካላችሁ ደግሞ ኮሜንት ላይ ወይም የሆነ ነገር ላይ አስተያየትም ካላችሁ ስላረዳዴ ለኔ በሰጡኝ በጣም ይጠቅመኛል ማለት ነው። መጥፎም ይሁን አስተያየታችሁ ምንም ችግር የለውም፣ ሁሉን ነገር እቀበላለሁ ማለት ነው። እንግዲህ እንቀጥል። ትሪቢዩናል ያው እንግዲህ ልዩ የሆነ ፍርድ ቤት እንደማለት ነው። ኦብጀክቲቭ ኢምፓርሻሊቲ ኦፍ ዘ ትሪቢዩናል የፍርድ ቤቱ የተቋሙ ነው። ኦብጀክቲቭ ሲባል ተቋሙ ላይ ነው ትኩረት የሚያደርገው፣ ሳብጀክቲቭ ደግሞ ሰውየው ላይ ማለት ነው። ይሄ እንዴት ይዞ ነው? ኦልራይት። ሌላ ፐርሰናል ቢያዝ ይባላል። እዛ በፊት ግን ዜር አር ቱ ኦኬ ይሄን አይተናል። ኢን ዚስ ሪጋርድ ዜር አር ሳም ኮመን ሶርስስ ኦፍ ቢያዝ ዛት ሹድ ዲስኳሊፋይ ኤ ፐርሰን ፍሮም አክቲንግ አስ ኤ ጀጅ። እንግዲህ ጀጅ እንዳይሆን አንድ ሰው የሚያግዱት ነገሮች ምን ናቸው የሚለውን ስናይ አንደኛ ፐርሰናል ቢያዝ ነው። ፐርሰናል ቢያዝ ኢን ጀጅስ ማይንድ ቢያዝ ማለት መርሎ ነው። እሺ ኢት ዩዥዋሊ አራይዝ ፍሮም ፍሬንድሺፕ ከጓደኝነት፣ ከሪሌሽንሺፕ፣ ከፍቅረኝነት ወይም ከሆነ ግንኙነት ጋር ፐርሰናል ኦር ፕሮፌሽናል ሊሆን ይችላል። ግንኙነት ጋር ነው የሚያያዘው። ሆስፒታሊቲ ኦር አኒሞሲቲ የሚባላል አጌንስት ኤዘር ኦፍ ዘ ፓርቲስ። እንግዲህ ከአንዱ ፓርቲ ጋር ለምሳሌ እኔ ዳኛ በሆንና ተከሳሹ የቅርብ ቤተሰብ ወይም ወንድሜ ቢሆን ላዳላ እችላለሁ። ስለዚህ ፐርሰናል ቢያዝ ይባላል። ይሄን ደግሞ ማድረግ እንደሌለበት ነው የሚያወራው ማለት ነው ህጋችን። ሌላው ፔኪዩናሪ ቢያዝ ይባላል። ቢያዝ አስቶ ሳብጀክት ማተር ወይም ደግሞ ፔኪዩናሪ ኢፌክት ሲቪል እንትን ላይ የምታስታውሱ ከሆነ ፋሚሊ ሎው ላይ ስትማሩ ፔኪዩናሪ ኢፌክት
የሚባል ተምራችኋል ብዬ አስባለሁ። implying that no one should be judged in his own case it arises from monetary interest ሳያችሁ ፔኪዩናሪ ማለት ሞኔታሪ ነው። ሶሪ ኦኬ እንቀጥል። ፔኪዩናሪ ቢያዝ ጉሮሮ የደረቀብኝ እኮ እናንተን ላስረዳ ብዬ ጋይስ ውሃ እየጠጣሁ ነው። እሺ ኦልራይት እንቀጥል። እንግዲህ ፔኪዩናሪ ለምሳሌ ምን ተፈጠረ መሰላችሁ? የሆነ ሰዓት ላይ አንድ ኬዝ እያየው ነበረ እና አንድ ዳኛ እንደዚህ እንትን እያደረገ ለካ ያ ዳኛ ብር አምሮታል። ከዛ ምን ቢያደርግ ጥሩ ነው መሰላችሁ? አዳልቶ ፈረደና ለአንዱ ሰውዬ ለምሳሌ ኬዙ ስንት መሰላችሁ? 1.5 ሚሊዮን ብር አካባቢ ነበር ኬዙና አዳልቶ ለሌላ ለማይሆን ሰው ፈረደ ማለት ነው። አድርጎ 700 ሺህ ግማሹን ሊሰጠው ያኛው ያን ኬዝ ከተረታ ያ ሰውዬ ሙሉ በሙሉ ያን ብር ያጠዋል። 1.5ቱን ከማጣው ለኔ ፍረድልኝና 700 ሺህ ብር ለዳኛው ሰጣለሁ እኔ ደግሞ 700 ሺህ ብሩን 800 ሺህ ብሩን ይይዛለሁ ምናምን ብሎ ተስማሙ። ከዛ መጨረሻ ላይ ተገኘበት ይሄ ሞኔታሪ ኢንተረስት ወይም ደግሞ ፔኪዩናሪ ቢያዝ የሚባለው ይሄ ነው። እሺ ከብር ጋር የተያያዘ ነው። ኦልራይት ራይት ቱ ቢ ሂርድ። እሺ ይሄን አልጨረስነውም። ኢን ዘ ሳብጀክት ማተር ኦፍ ዘ ኖ ማተር ሃው ስሞል ኦር ኢንሲግኒፊካንት ኢት ሜይ ቢ where the judge himself is a party or has some connection with the litigation so is ለምሳሌ ምን ከዚህ በተጨማሪ ደግሞ ምንድነው መሰላችሁ? no one should be judged on his own case የሚባለው ነገር ምን መሰላችሁ? የራሳችሁን ኬዝ መዳኘት አትችሉም። እንደውም ሞር የሚቀርበው የራሳችሁን አሁን ኤግዛምፕል የሰጠኋችሁ ከብር ጋር በተያያዘ ቢያዝ ሊኖራችሁ አይገባም። ፐርሰናል ኢንተረስት ወይም ደግሞ ኮኔክሽን ያ አሁን ያልኳችሁ ልጅ 700 ሺህ ተቀበለ ምናምን ያልኳችሁ ቤተሰቡ ነው የነበረው የሆነ ያጎቱ ልጅ ምናምን የነበረውና ለዛ ነው የራስህን ኬዝ ወይም የቤተሰብህን ኬዝ ራስ ማየት አትችልም የሚለው ነው ይሄ እዚህ ላይ የሚያወራው ማለት ነው። right to be heard nobody should be condemned unheard የመሰማት መብት ደግሞ እንዳላችሁ ነው እዚህ ላይ የሚያወራው። anyone against whom an action is taken or whose right or interest is thereby being affected should be aware of the information against him and should also be granted a reasonable opportunity to defend himself። እንግዲህ ያው ፍርድ ቤት ላይ ራሳችሁን ዲፌንድ የማድረግ ጠበቃ በመንግስት ሊቀጠርላችሁ ይችላል። ወጪው ማችሉት ከሆነ ማለት ነው። ወይም በራሳችሁ ፈጠራችሁ ማምጣት ትችላላችሁ። ኢንፎርሜሽን ስለቀኑ የት መቼ ነው ፍርድ ቤት ላጋ መቀርቡት ምናምን የሚለውን ሙሉ ኢንፎርሜሽን ይሰጣችኋል ማለት ነው። The governing maxim in this case runs od alter par tem means here's the other side nobody should be condemned unheard two of the facets of the maximal notice አንደኛው የመጀመሪያው ኖቲስ ነው። ኖቲስ ምንለው ምንድነው? ኖቲስ ምንለው ምንድነው? እንትን ይሰጣዋል ወረቀት ይሰጣዋል በዚህ ቀንና ምናምን የሚለው ፍርድ ቤት የሚቀርብበትን ቀን ማለት ነው። the party has to be given an adequate and reasonable opportunity to explain hearing ወይም ደግሞ ምንድነው ችግር ለምንድነው ያን ሰውዬ የገደልከው ተብሎ ሊጠይቅ ይገባል ማለት ነው። ምክንያት ሊኖረው ስለሚችል አንደኛ የመናገር መብት ሊጠበቅልኝ ይገባል። ሁለተኛ ደግሞ ፕሮፐር የሆነ ኖቲስ ጊዜ ሊሰጥም ይገባል ማለት ነው። ሞሮቨር ኤ ፓርቲ ሞስት ኦፍ ዘ ታይም በሲቪል ኬዞች ሰዓት ነው ይሄን እያወራኋቸው ያለው ሰው ሲገደል ክራይም ነው የሚሆነው። ነገር ግን ኮንትራት በሚሆንበት ሰዓት ትናገራለህ ሄደህ ፍርድ ቤት ችግርህን ያልመለስክለትም ብሩን ለምን አልመለስክለትም ወይም ለምን የተባለውን ውል አልፈጸምክም የሚለው ማለት ነው። ከዛ ኖቲስ ተሰጥቶ ምናምን ፕሮሲጀር ሲ ደግሞ ምን ይላል? ኢኳሊቲ ኦፍ ትሪትመንት ኤቭሪዋን ኢዝ ፕሪማ ፋሺ ኢኳል ቢፎር ዘ ላው ህግ ፊት እኩል ነን ነው የሚለው። ሩል ኢኳሊቲ ኢኩዊፔጅ ኢኳል ይሄ በጣም ቀላል ስለሆነ እንዝለለው። ፐብሊክ ሂሪንግ ኦፍ ዘ ስዊት ይሄም ምንም እንደው ኮንሴፕቱ ብዙም እንትን አላለኝም ቀለል ብሎብኛልና
እስኪ ወደ ዋናው ኤግዚትም ይመጣል ፈተናም ይመጣል ብዬ ማስበው እሺ እዚህ ላይ መጀመር እዚህ ላይ አሁን ኤግዚት መጥቶ አይቼዋለሁ። የአድቨርሰሪያል ሲስተም እና ኢንኩዚቶሪያል ሲስተም የሚባል አለ። rules of procedure versus modes of proceedings. The laws of procedural rules in any country chiefly adopt either the adversarial or the inquisitorial. Inquisitorial modes of fact finding or adversarial ነው የሚከተሉት ከሁለቱ አንዱ ነው። የኢንኩዚቶሪያል እና የአድቨርሰሪያል ልዩነት እናያለን። Adversarial or the inquisitorial modes of fact finding to the total or the partial exclusion of the other, or at times an interplay of the two, where of course one may flagrantly take over the upper hand. እሺ እንግዲህ the adversarial procedure የሚለውን ስናይ the adversarial method whose roots are traced to the early Anglo-Saxons ከአንግሎ-ሳክሶኖች ጀምሮ የመጣ ነው ይሄ ማለት ነው። From the procedural point of view is that the parties themselves እንግዲህ adversarial ማለት ቃሉን ራሱ ዝም ብላችሁ ዳይሬክት እንትናችሁ ላይ ስልካችሁ ላይ ብትፈቱት ዲክሽነሪ ላይ ብትፈቱት ምን የሚል ይመጣል መሰላችሁ? አድቨርሳሪያል ማለት በጣም ነው የምትገረሙት። አድቨርሳሪያል ጠላት ወይም ባላንጋራ ነው የሚለው ስንማር አስታውሳለሁ። እና በጣም አለ አይደል ራሳቸው ባላንጋራዎች ወይም ጠላቶች ናቸው። እንትኑ ማስረጃ የማቅረብ እንትናቸው ግዴታቸው ማለት ነው። ኢኒሼት የሚያደርጉት ሸፕ የሚያደርጉት ፊክስ የሚያደርጉት ሁሉን ነገር በቃ የሚወስኑት ሁሉን ነገር እነሱ ናቸው። በራስ ልፋትና ጥረት ነው ይሄ አድቨርሳሪያል ማለት ነው። ያኛው ግን ዳኛው ነው በብዛት ስራ የሚሰራው የሚለው እንድትይዙልኝ እሺ። እዚህ ላይ ኢንኩዚቶሪያል ግን original title to traditional function of strong and absolute government ይልና inquisitorial procedure is self-expressive in that the judges can inquire deep into the merits of the case so as to be able to decide on what the real issues between the parties. አስተማሪውን አስተውሳለሁ ጠይቄው ነበርና ኢትዮጵያ የምትከተለው ህጋችን ውስጥ ምንድነው ምናምን ስለው በአብዛኛው ኢንኩዚቶሪያል ነው አለም። ዳኛው ይጠይቅሃል በቃ ቁም ስቅልህን ነው የሚያሳይህ። ነገር ግን የሳም ሶርት ኦፍ ደግሞ ፓርቲዎችም እንትን ያደርጋሉ። ስለዚህ ሚድል ግራውንድ ነው ልንለው አንችልም። ነገር ግን ሞር በቃ አፕሮቹ ወደ ኢንኩዚቶሪያል ነው ምናምን ብሎ ነገረኝ ማለት ነው። እና ኢንኩዚቶሪያል ማለት ዳኛው ብዙ ጥያቄዎች የሚጠይቅበት ብዙ ውጣ ውረድ እየወጣ እየገባ ምናምን እያስቆመ ምን እያለ ብዙ ስራ የሚሰራበት ነው። አድቨርሰሪያል ግን ፓርቲዎች በቃ ማስረጃ ካመጡ ያምጡ፣ ዳኛው ቁጭ ብሎ መስማት ብቻ ነው። ምንም እንደዚህ በዚህ ውጣ በዚህ ውረድ እያለ ጥያቄ አይጠይቅም በብዛት ማለት ነው። ይሄን እንድታዩት እፈልጋለሁ። ሩልስ ኦፍ ሲቪል ፕሮሲጀር ኢን ኢትዮጵያ ይላል። ይሄ ደግሞ ብዙም ሂስቶሪክ ነገር ስለሆነ ታሪክ ነገር ስለሆነ ብዙም የሚጣፍጥ ነገር የለውም። ቻፕተር 2 ጁዲሻል ሲስተምስ ኢን ኢትዮጵያ ኤንድ ጁሪስዲክሽን ኦፍ ኮርትስ እዚህ በኋላ ነው በደንብ እያየ ነው የምንሄደው። ዘ ፕሬዘንት ዱዋል ኮርት ስትራክቸር ምንድን ነው? ዱዋል ኮርት ስትራክቸር ምንድን ነው የሚለውን እናያለን በቀጣዩ ቪዲዮ ማለት ነው። ናሽናሊቲ ኤንድ ዶሚሲሊያሪ ኦፍ ዲፌንዳንት የዲፌንዳንቱ ናሽናሊቲ ማተር ሲያደርግ፣ ጁሪስዲክሽን ማተር ሲያደርግ ኢን ሬም እንለዋለን። ጁሪስዲክሽን ሬም ታይፕስ ኦፍ ኬዝ ኤክስክሉሲቭ ጁሪስዲክሽን ምናምን ፔኩኒያሪ ሊሚቴሽን እነዚህ በጣም ወሳኝ ናቸው። ባይዘው በጣም በቃ አለ አይደል ወሳኝ ናቸው ለኤግዚትም ሆነ ለፈተናችሁ። ፓርቲ ፕሌንቲፍ እና ዲፌንዳንት ምንድነው? እዚህ በኋላ ሲቪል ፕሮሲጀር ውስጥ ያለውን ገባን ማለት ነው። ሲቪል ፕሮሲጀር ውስጥ የገባን ነው። 30 ደቂቃ ተጠቀምን ጋይስ። ስለዚህ ቪዲዮ እንዳይረዝምባችሁ ፓርት ኦፍ ቪዲዮ በሰራላችሁ ይሻላል። ኢፌክት ኦፍ ላክ ኦፍ ቬስትድ ኢንተረስት ወይም ደግሞ ቬስትድ ኢንተረስት ወይም ደግሞ በማያገባችሁ ስትገቡ ወይም እናንተ የማይነካችሁ ጉዳይ ስትገቡ ምን ሊፈጠር ይችላል ምናምን የሚለው ታያላችሁ ማለት ነው። ይሄን ሁሉ ጆይንደር እና ሚስ ጆይንደር የሚባል ደግሞ አለ። እሱም ሁሉ እናያለን። ኢንተርቬንሽን ጣልቃ እንዴት ነው የሚገባው ምናምን የሚለውን እናያለን። ፕሊዲንግ እንዴት ነው የሚደረገው የሚለውንም አይተን ብዙ ኮንሴፕቶች ሳብስታንቲቭ በጣም ብዙ ነው ያለው እናያለን። ይሄ ሲቪል ፕሮሲጀር 1 ነው። 2 ላይ ደግሞ ያሉትን ነገሮች እንዳለ የምናያቸው ብዙ ኮንሴፕቶች ስላሉ
ስቴይ አፕዴትድ በየጊዜው ቪዲዮ ስለምሰራላችሁ አብራችሁኝ ከኔ ጋር እንድትቆዩ። እስካሁን ከቆያችሁ ግን ሰብስክራይብ ማድረግ እንዳትረሱ አደራችሁን። ለነበረን ቆይታ አመሰግናለሁ። ቴሌግራም ቻናሉ ኮሜንት ላይ የሀሳብ መስጫው ላይ መጀመሪያ ላይ አስቀምጨዋለሁ። ጆይን አድርጉ። ባባይ